ሰላም ሰላም እነዚህ ዶሮዎች እንግዲህ እየጣሉት ያሉት እንቁላል በቀላሉ በእጃችሁ እንኳን እንደዚህ ስታረጉት ሊሰበር የሚችል አይነት እንቁላል ነው። ተመልከቱት። እጅግ በጣም ቅርፊቱ የሳሳ ነው። ይሄ እርባታ ላይ በተደጋጋሚ የሚያጋጥም ነው። እንደነዚህ አይነት የእንቁላል መሰበር አደጋ እንግዲህ ዛሬ ምክንያቶቹን እንዲሁም ደግሞ የምን እጥረት እንደሆነ እንዴት እንደምናስተካክላቸው አብረን እንመለከታለን። አብራችሁኝ ነው። ታዲያ ዛሬ የምንመለከተው ዶሮዎቻችን እንግዲህ የሚጥሉት እንቁላል ቅርፊታቸው እየሳሳ ካስቸገረን በምን አይነት መንገድ ባጭሩ መፍታት እንችላለን የሚለውን እንመልከት። ብዙ ዙሪያ ጥምጥም እንዳትሄዱ ነው የምፈልገው የዚህ ቻናል ተከታታዮች። ብዙ ሰዎች እንግዲህ የዚህን እንቁላል ቅርፊት ማጠንከሪያ ብለው ከተለያዩ ቦታዎች የተለያዩ ነገሮችን ሲገዙ ብዙ ጊዜ ገጥሞኛልና በዋናነት ግን ዶሮዎቻችን ምን ይፈልጋሉ የሚለውን ነገር ባጭሩ ይህንን ችግር ለመፍታት ነው የምንጠቀመው እና ደግሞ ሊስተካከልም የማይችልበት አይነት መንገድ አለ። በተለይም ደግሞ ይህንን እጥረት አይተን ከዘገየን ዶሮዎቻችን እንግዲህ በቋሚነት የእንቁላል ቅርፊት መሳሳት ችግር ይገጥማቸዋል ማለት ነው። እሱንም እንመለከታለን። ነገር ግን ደግሞ ስለ ዶሮዎቻችን የእንቁላል አጣጣር ራሱ የተወሰነ መመልከት አስፈላጊ ነው። በመጀመሪያ ደረጃ ዶሪቷ ይህንን እንቁላል ለማምረት እስከ 93 በመቶ የምትጠቀመው ንጥረ ነገር ካልሲየም ካርቦኔት ወይም ደግሞ ላይምስቶን ወይም ደግሞ የበረሃ ድንጋይ እንለዋለን። ይህንን የበረሃ ድንጋይ እንግዲህ በሁላችሁም የምትጠቀሙት አይነት መኖ ውስጥ ታገኙታላችሁ። የመጠን መለያየት ቢኖርም ዶሮዎቻችን የእድሜያቸው መለያየት ሲኖር ወይም ደግሞ ዶሮዎች በልጅነታቸው ከዴይዋን ጀምሮ የሚጠቀሙት የካልሲየም መጠን ዝቅተኛ ነው። ነገር ግን ዶሮዎቻችን ደግሞ ወደ ማቹሪቲ ኤጅ ወይም ደግሞ ወደ ፖይንት ኦፍ ላይ ደረጃ ሲደርሱ የሚጠቀሙት የካልሲየም መጠን ከፍ እያለ ይመጣል። በምሳሌ ብንመለከት ቄብ ዶሮዎቻችን ወይም ደግሞ የ3 ወር የ2 ወር ዶሮዎቻችን የሚጠቀሙት የካልሲየም መጠን እስከ 1.5% ነው። ነገር ግን ደግሞ ዶሮዎቻችን ወደ እንቁላል መጣል ስራ ላይ ሊገቡ ዶሮቻችን ከ4 ወር በላይ ሲሆኑ ደግሞ ዶሮቻችን እስከ 2.5% ያክል ይጠቀማሉ የካልሲየም አጠቃቀም። ከዚህ በተጨማሪ ደግሞ ዶሮቻችን ልክ እንቁላል ምርት ሲጀምሩ እስከ 4% ያክል ይጠቀማሉ። ከዚህ በተጨማሪ ደግሞ ፒክ ሲዝን ላይ ሲገቡ ዶሮቻችን ሁሉም ወደ እንቁላል መጣል ሲገቡ ደግሞ እስከ 4.8% የሚደርስ ካልሲየም መጠን ይጠቀማሉ ማለት ነው። ስለዚህ ዶሮቻችን የካልሲየም አጠቃቀም እድሜያቸውንም ወሳኝነት አለው ማለት ነው። ካልሲየም ብዬ በተደጋጋሚ የሚገልጽላችሁ እንግዲህ ስለ ላይምስቶን ወይም ደግሞ የበረሃ ድንጋይን ማሰብ ይኖርባቸዋል። በዋነኝነት እርባታ ላይ የካልሲየም ሶርሳችን የላይምስቶን ወይም ደግሞ የኖራ ድንጋይ ነው። ሁለት አይነት የላይምስቶን አይነቶች አሉ። እሱንም ነግራችኋለሁ ምን አይነት ድቀት እንዳለው እንዲሁም ደግሞ ውፍረት እንዳለው ሳይዞቹን በደንብ እንመለከታለን ማለት ነው። እዚህ ጋር እንቁላል ያመጣውበት ምክንያት ምንድነው? ዶሪቷ ቅድም እንዳልኳችሁ እስከ 93 በመቶ ካልሲየም ካርቦኔትን ትጠቀማለች። ይሄንን ኤክሼል ለማምረት ብዬ ካነሳውላችሁ ዶሪቷ ደግሞ በየቀኑ እስከ 2 ግራም የሚሆን ካልሲየም ደግሞ ለዚህ ትፈልጋለች። ያ ማለት ኖርማል የሚሆኑ ለቦዲ ሜንቴናንስ የምትጠቀመው ለእድገት ለአጥንት ጥንካሬ ከምትጠቀማቸው በተጨማሪ ለዚህ እንቁላል ብቻ እስከ 2 ግራም የሆነ ካልሲየም ትጠቀማለች ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮዎቻችን ምን ያክል ካልሲየም ፍላጎት እንዳላቸው ይሄንን ኤክሼል ለማምረት ማወቅ አስፈላጊ ነው። ነገር ግን ደግሞ መቼ ብንጠቀም የትኛውን የድቀት መጠን ብንጠቀም የሚለውንም ማወቅ አስፈላጊ ነው። ሁለት አይነት ሳይዞች አሉት። እሱም በደንብ ብታውቁ በጣም የተሻለ ነው። ነገር ግን ደግሞ ልክ እንቁላሉ እንደዚህ ስትነኩት ያው ዝም ብሎ የሚሰበር አይነት እንቁላል የሚሆን ከሆነ ግን ይሄ ከፍተኛ እጥረት ያለበት ነው ብለን ማንሳት ይኖርብናል ማለት ነው። በቀላሉ እንቁላል መሰበር የለበትም። በተለይ በትራንስፖርቴሽን ሰዓት በጣም ትቸገራላችሁ። በጣም ብዙ ኪሳራ ሊገጥማችሁ ይችላልና ይሄንን የእንቁላል ቅርፊት ግን ብዙ ሩቅ ሳንሄድ በአጭር ጊዜ ውስጥ የምናስተካክልበት ያውም ደግሞ በሰዓታት ልዩነት ውጤት የምናይበትን አይነት መንገድ ነው የምነግራችሁ። ስለዚህ የሁለት አይነት የካልሲየም ሶርሶቻችንን በደንብ በስፋት እንመለከታለን ማለት ነው። ይህ እርባታ ላይ በተደጋጋሚ የሚገጥም ነው። በተለይም ደግሞ መኖ በሚቀይሩበት ሰዓት ሊሆን ይችላል፣ ምርት በሚቀይሩበት ሰዓት ሊሆን ይችላል። አንድም ድርጅት ሆኖ የተለያየ አይነት ምርት ሊኖረው ስለሚችል ይህን ከግምት ውስጥ ማስገባት። ስለዚህ ዶሮዎቻችን መጠቀም ያሉባቸው የካልሲየም አይነቶች በሁለት እንከፍላቸዋለን ማለት ነው። ዶሮዎቻችን እንግዲህ እንቁላል መጣል ከጀመሩበት ጊዜ ጀምሮ መጠቀም የሚኖርብን አይነት የካልሲየም አይነት ሽርክት በሆነበት መንገድ ነው። ደቃቁን በፍጹም መጠቀም የለብንም። ደቃቁ ዶሮቻችን እንግዲህ ከፑሌት እድሜ በታች ወይም ደግሞ ዶሮቻችን ከቄብ በታች ታዳጊ ቄብ ወይም ደግሞ ጫጩት በነበሩበት ሰዓት የምንጠቀመው ነው። ስለዚህ ዶሮቻችን የሚጠቀሙት በጣም ደቃቅ የሆነውን ላይምስቶን አይነት ይሄ ነው። እንዲሁም ደግሞ ዶሮቻችን ምርት ከጀመሩ በኋላ የምንጠቀምበት አይነት የላይምስቶን አይነት ደግሞ ይሄ ሸርክቱ ነው። ብዙውን ጊዜ መጠቀም ያለብን ዲያሜትሩ ወይም ደግሞ ለማስፈጨት ከፈለጋችሁም ደግሞ ከ2 እስከ 4 ሚሊ ሜትር የሚጠጋ አይነት ሳይዝ ያለውን ላይምስቶን መጠቀም ይኖርባችኋል ማለት ነው። ራሱ ድንጋይ ነው የምትመለከቱት እዚህ ጋር ራሱ ድንጋይ ነው። ራሱ ድንጋዩን ነው የምትጠቀሙት ማለት። በተወሰነ መልኩ ደቃቅ ነገር አለው በውስጡ ላይ፣ ነገር ግን አብዛኛው በድንጋይ እየተሸፈነ ይሆናል ማለት። ስለዚህ የምንጠቀምባቸው ላይምስቶኖች አይነታቸው ሁለት አይነት ነው። ብዙውን ጊዜ ዶሮቻችን እንግዲህ በዚህ በኤክሼል ማምረት ሂደት ውስጥ ከምንጠቀምባቸው የላይምስቶን ጠቀሜታዎች ውስጥ ብዙውን ጊዜ የሚሰራው ይሄ ላይምስቶን የምንለው ከተመገቡ በኋላ ማታ ላይ ነው። ይሄ በጣም ከፍተኛ አስተዋጽኦ አለው። ቀስ በቀስ ነው ሪሊዝ የሚደረገው ወይም ደግሞ ወደ ማህፀን ቧንቧ እንደ ግብአትነት የሚጠቀሙትና ረጅም ጊዜ የእንቁላል የማምረት ጊዜ ስለሚቆዩ ወይም ደግሞ ቅርፊቱን የማምረት ሰዓታቸው በጣም ረጅም ስለሆነ ወደ 18 ሰዓት የሚጠጋ አይነት ከ18 ሰዓት እስከ 20 ሰዓት የሚጠጋ አይነት እንቁላሉን ኤክሼሉን ብቻ ለማምረት ቅርፊቱን ለማምረት ብቻ ዶሪቷ ይወስድባታል ማለት።
በተለይ ደግሞ ማታ ሰዓት ላይ። ስለዚህ ማታ ላይ ዶሮቻችን ቀን ላይ በአግባቡ ይሄንን መመገባቸው ማታ ላይ ለሚመረተው አይነት የእንቁላል ቅርፊት ጥንካሬ ከፍተኛ አስተዋጽኦ አለው ማለት ነው። ዶሮቻችን ግን ረጅም ጊዜ በዚህ እጥረት ከተጎዱና በተለይ በደም ውስጥ ያለ የካልሲየም መጠን ወይም ደግሞ በአጥንቶቻቸው ውስጥ ያለው የካልሲየም መጠን እጅግ የተመናመነና የቀነሰ ከሆነ ዶሮቻችን ሊመለሱ ወደማይችሉበት አይነት እጥረት ውስጥ ይገቡና በቋሚነት ችግሩ ቋሚ ይሆናል። ወይም ደግሞ ሊፈታ የማይችል ምንም ያክል ላይ ምስቶንም ብትጨምሩ ምንም ያክል ሌላ ሰፕሊመንት ብትሰጧቸው ዶሮቻችን በቋሚነት ይሄን ነገር ሊጨምሩላቸው አይችሉም፣ ወይም ደግሞ ቅርፊቱን ሊያሻሽሉ አይችሉም። ይሄ ደግሞ ምናልባት ፒክ ፕሮዳክሽን ላይ ባሉበት ሰዓት ወይም ዶሮቹ ጥሩ እንቁላል ምርት ላይ ባሉበት ሰዓት እንደነዚህ አይነት እጥረቶች ስራን ከሚያበላሹ ነገሮች ውስጥ የሚመደቡ ናቸውና እነዚህ እጥረቶች እንዳይከሰቱባችሁ ልዩ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ብዙዎቻችን ከብዙ ቦታዎች የተለያዩ ሰፕሊመንቶችን እናያለን። በግራ በቀኝ ሰዎች የሚያማክሩንም ብዙ ነገሮች እናያለን። ቅርፊትን በተመለከተ ግን ከዚህ የተሻለን ምንም ነገር የለም። ይሄንን ማወቅ አስፈላጊ ነው። ስለዚህ የጀርባ አጥንት በተለይ በጣም ሳስቶባችሁ እንዲሁም መሸጥ እስኪያቀታችሁ ድረስ ባለው እጃችሁ ላይ አብዛኞቹ እየተሰበረ ባለ የሚኖር ከሆነ ወይም ደግሞ እየተሰበረ የሚያስቸግራችሁ ከሆነ ይሄንን ላይምስቶን ግብአት በጣም መጠቀም ያስፈልጋል። ያ ማለት በእንቁላል ጣይ መኖ ውስጥ እስከ 10.5 ኪሎ ድረስ መግባት አለበት። በጣም ዝቅተኛው ደግሞ ዶሮቻችን ፒክ ሲዝናቸው ላይ ካሉ ወይም ደግሞ በጣም ጥሩ ሄንዴ ፕሮዳክሽን ካላቸው ዶሮቻችን መጠቀም ያለብን ከ9.8 ኪሎ እስከ 10.5 ኪሎ ድረስ መጠቀም ይኖርባቸዋል ማለት ነው። ስለዚህ ሬሾአቸውን መመልከት አስፈላጊ ነው። ፎስፈረስንም ትጠቀማላችሁ፣ ካልሲየምንም ትጠቀማላችሁ። ግን ይሄ የካልሲየም መጠኑ ከፍ ይላል፣ የፎስፈረስ መጠኑ ደግሞ በጣም ዝቅተኛ ነው። ስለዚህ ከዚህ ጋር ተያይዞ የካልሲየም አጠቃቀማችንን እንዲሁም ደግሞ ዶሮቻችን ለረጅም ጊዜ የእንቁላል ቅርፊታቸው ተሻሽሎ እንዲቀጥልልን ካስፈለገ በመኖ ውስጥ በበቂ ሁኔታ የዚህ የበረሃ ድንጋይ ወይም ደግሞ ላይምስቶን የምንለው ግብአት በሰፊው ሊገኝ ይገባል ማለት ነው። ይህን ከግምት ማስገባት አስፈላጊ ነው።